ልቡ ለእግዚአብሔር የሆነ ሰው ብታስቸግሩ ባታስቸግሩ ጉዳዩ አይደል ወገኖቼ። ራሱን ዝቅ የሚያደርግን ሰው ራሱ ምን ታዋርደዋል? ራሱን እኮ ዝቅ አድርጓል። እሱ ጎንበስ ያለን ሰው ወደ ዝቅ ታለገዋል። ዝቅ ለማድረግም እኮ ራሱን የሚቆልል ሰው ትፈልጋለህ። ራሷን ዝቅ አድርጋ የምትኖርን ሴት ምን አድርጊ ትላታለህ? ራሱን ዝቅ አድርጎ የሚኖረውን ልጆች ለማሳደግ ደፋ ቀና የሚለው ጉርምስና ወጥቶለት አንገቱን በ30 ዓመት የደፋውን ሰውዬ ምን አድርግ ትለዋለህ? እኔ ኢትዮጵያ ውስጥ በተለይ በዚህ እድሜ 30 32 33 ዓመት ከጧት እስከ ማታ ያለ ረፍት ያለ ድካም ያለ እንቅልፍ ሰርተው ልጆቻቸውን ሚስቶቻቸውን ቤተሰቦቻቸውን እናታቸውን ለመጦር የሚደክሙ ወጣቶች አሉ። እግዚአብሔር ይባርካቸው። የእውነት እዚህ ካላችሁ እንደው በሚዲያም ካላችሁ እግዚአብሔር ይባርካቸው። የእውነት የሚበረታቱ ነው። በዚህ ዘመን ያለ ትውልድ በዚህ ዘመን ያለ ወጣትና ነው በጣም ስማርት ወጣቶች አሉ። የሚገርም አይምሮ ያላቸው ወጣቶች አሉ። ኑሮ ለማሸነፍ ጧትና ማታ የሚደክሙ መደበቅ የሚገባቸው ጎበዝ ልጆች አሉ። እግዚአብሔር ያበርታቸው። አዎ በሴቶችም በኩል ኑሮ ለማሸነፍ ከእግዚአብሔር ጋር ለመሆን የሥጋ ፈቃዷን ለማሸነፍ ዕለት ዕለት ጾም፣ ዕለት ዕለት ስግደት፣ ዕለት ዕለት ቁርባን፣ ዕለት ዕለት ንስሐ የምትደክም ሴት አለች። ይሄንን ደግሞ እግዚአብሔር ያውቃል። ደስ ይበልሽ። አዎ እኔ ንጹህ መሆን አልቻልኩም፣ እግዚአብሔር እንደፈቀደ እኔ ኃጢያተኛ ነኝ፣ ወራዳ ነኝ። አዎ ወራዳማ ሁላችንም ወራዶች ነን። ሁላችንም ክብራችን ልብሳችን እግዚአብሔር ነው እንጂ በኃጢያት የተዋረድን ሰዎች ነን። አንዳችም ጻድቅ የለም። ጻድቅ አንዱ ክርስቶስ ነው ወገኖች። ሰው ልጅ ይበድላል። ለምን? የለበሰው ስጋ ነው። ይሄ ስጋ ይሳሳታል፣ ትሳሳታለህ፣ ትሳደባለህ፣ ትናገራለህ፣ ትቆጣለህ፣ ትሰርቃለህ፣ ትዘሙታለህ፣ ታዘሙታለህ፣ ብዙ ነገር ታደርጋለህ።